ታዋቂዋ አርቲስት ማርያማዊት አባተ አስቸኳይ እርዳታ ለሚያስፈልጋቸው ሰዎች 800 ሺህ ብር የገንዘብ ድጋፍ አደረገች። አርቲስት ማርያማዊት አባተ በቅርቡ ከቀናት በፊት በእግር ኳስ ጨዋታ ላይ ባደረገችው ውርርድ ያሸነፈችውን 300 ሺህ ብር ሙሉ በሙሉ ለበጎ ዓላማ እንደምታውል ተናግራ ነበር። አርቲስቷ ምንም እንኳን የቼልሲ ደጋፊ ብትሆንም በፒኤስጂ እና በአርሰናል መካከል በተደረገው ጨዋታ ላይ ፒኤስጂ ያሸንፋል በማለት 300 ሺህ ብር አሲዛ አሸናፊ መሆን ችላለች። ሆኖም ይህንን ያሸነፈችውን ገንዘብ ወደ ራሷ አካውንት ማስገባት እንደማትፈልግና ይህንን ገንዘብም እርዳታ ለሚያስፈልጋቸው ወገኖች መስጠት እንደምትፈልግ ገልጻ ገንዘቡ ለማን ይሰጥ እናንተ ንገሩኝ፣ ምክንያቱም ይህንን ገንዘብ ለቤተ ክርስቲያንም ሆነ ለራሴ መጠቀም ስለማልፈልግ ይህንን ገንዘብ ለሰዎች መለገስ እፈልጋለሁ በማለት ገንዘቡ ለማን ይሰጥ ብላ በቲክቶክ በኩል ጠይቃ እንደነበር ይታወቃል። በመጨረሻም በርካታ ሰዎች ገንዘቡን ለአርቲስት ቤዛነሽ ይሰጥልን በማለት አስተያየት ከሰጧት በኋላም ማርያማዊትም ካሸነፈችው 300 ሺህ ብር በተጨማሪ ከራሷ አካውንት ደግሞ 500 ሺህ ብር ጨምራ 500 ሺህ ብሩን በቅርቡ በቲክቶክ በኩል ቸግሮኛል እርዱኝ በማለት ለጠየቀችው አንጋፋ አርቲስት ቤዛነሽ አያሌው ድጋፍ አድርጋለች። ሌላውን 300 ሺህ ብር ደግሞ በኩላሊት ህመም እየተሰቃዩ ለሚገኙና በተደጋጋሚ በርካታ ገንዘብ እያወጡ ዲያሊሲስ ለሚያደርጉ 3 ሰዎች ለእያንዳንዳቸው 100 ሺህ ብር ድጋፍ አድርጋለች። ታዲያ የአርቲስቷ ደግነትና መልካምነት ለብዙ ሰዎች አርአያ ሊሆን የሚችል ነው በማለት አስተያየታቸውን የሰጡት በርካታ ሰዎችም አርቲስቷን ላበረከተችው የ800 ሺህ ብር የገንዘብ ድጋፍ አድናቆታቸውን እየገለጹ ይገኛሉ። አርቲስት ማርያማዊት አባተ በኢትዮጵያ የፊልም ኢንዱስትሪ ውስጥ በበርካታ ፊልሞች ላይ በመሳተፍ በተዋናይነት የሰራች ሲሆን እንዲሁም ከዚህ በተጨማሪ ደግሞ በተለያዩ የሙዚቃ ክሊፖችና የማስታወቂያ ስራዎች ላይ በስፋት ትታወቃለች። አንጋፋዋ አርቲስት ቤዛነሽ አያሌው ከዚህ በፊት በቲክቶክ በኩል ብቅ ብላ ችግር ላይ እንደሆነችና አስቸኳይ እርዳታ እንደሚያስፈልጋት ተናግራ ነበር። ድምጽ ሆኑኝ ተባበሩኝ ያለችው አርቲስቷ አቅም ላለውና መርዳት ለሚችል ቤት መስጠት ለሚችል ሰው አድርሱልኝ፣ እኔ አቅም የለኝም፣ የቤት ኪራይ መክፈል ከብዶኛል፣ ከቻላችሁ ለከንቲባ አዳነች አቤቤ አድርሱልኝ ብላ ነበር። እኔ በአሁኑ ሰዓት ምንም ገንዘብ የለኝም፣ ኑሮ ከብዶኛል፣ ያላችሁኝ እናንተና መድኃኔዓለም ብቻ ነው በማለት የተናገረችው አርቲስት ቤዛነሽ አያሌው ሁላችሁም የኢትዮጵያ ሕዝቦች ተረባርባችሁ መርዳት ለሚችል ሰው ይህንን ቪዲዮ አድርሱልኝ በማለት ቲክቶክ ላይ ቪዲዮ ሰርታ እንደነበር ይታወቃል። አርቲስቷ አክላም እናንተ ከተረባረባችሁ እኔ አሁን ካለሁበት ዝቅተኛ የኑሮ ደረጃ እወጣለሁ፣ ከቻላችሁ እርዱኝ፣ ካልቻላችሁ ደግሞ መርዳት ለሚችል ሰው አድርሱልኝ በማለት ተናግራ ነበር። ታዲያ ይህንን ቪዲዮም በርካታ ሰዎች ተመልክተውት በሁኔታው አዝነው እንዴት በበርካታ ፊልሞች ላይ የሰራ አንድ አርቲስት ለሰዎች መትረፍ ባይችል እንኳን ለራሱ ያንሳል በማለት ቁጭታቸውን ገልጸው ጉዳዩ መነጋገሪያ ሆኖ ነበር። በመጨረሻም ይህንን ቪዲዮ ከተመለከቱት ሰዎች መካከል አንዷ የሆነችው አርቲስት ማርያማዊት አባተ ለአርቲስት ቤዛነሽ አያሌው የ500 ሺህ ብር የገንዘብ ድጋፍ አድርጋለች። በኢትዮጵያ የፊልም ኢንዱስትሪ ውስጥ የሚሰሩ በርካታ አርቲስቶች የሚከፈላቸው ገንዘብ ሰዎች እንደሚያስቡት ሳይሆን ዝቅተኛ የሚባል እንደሆነ ከዚህ በፊት ብዙ ሰዎች ተናግረው ነበር። ነገር ግን አንዳንድ አርቲስቶች የሚያሳዩትን የቅንጦት ኑሮ ሲመለከቱ ደግሞ ፊልም ላይ የሚሰሩ ሰዎች ከፍተኛ ገንዘብ እንደሚከፈላቸው ያስባሉ። እውነታው ግን እንደዛ ሳይሆን አርቲስቶች በቂ ገንዘብ የሚያገኙት በፊልም ሳይሆን ፊልም ላይ የሚያገኙትን እውቅና ተጠቅመው ማስታወቂያ በመስራትና የተለያዩ ስራዎችን በግላቸው በመስራት እንደሆነ ሁሉም ሰው ማወቅ ይኖርበታል። ወደ ቀጣይ መረጃችን አለፍን። በአዲስ አበባ ለአዲሱ የተሽከርካሪ ሰሌዳ ከ50 ሺህ ብር በላይ መጠየቁ አነጋጋሪ ሆነ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱ የተሽከርካሪ ሰሌዳ ከትናንት ጀምሮ መሰጠት መጀመሩን ገለጹ። አዲሱ ሰሌዳ ሀገራዊ የሆኑ ይዘቶችን ያካተተ መሆኑንና ኮፒ ወይንም ደግሞ ፎርጅድ የማይሰራበት መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አገልግሎቱን ለማዘመን ቁጥጥሩን ይበልጥ ውጤታማ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝም ጠቁመዋል። ለዚህም አዲሱ የተሽከርካሪ ሰሌዳ አጠቃላይ ይዘት አተገባበር ከበፊቱ በተሻለ መልኩ ስራዎችን ለማዘመን እንዲሁም ኢትዮጵያን የሚገልጹ መለያዎችን የያዘና ዓለም አቀፍ መስፈርቱን የተከተለ ነው ብለዋል። ሰሌዳው የተለያዩ መረጃዎችን የሚይዝ በመሆኑ ለሕግ ማስከበር ስራ የሚመች ቶሎ የማይበላሽና ወጪ ቆጣቢ መሆኑንም አብራርተዋል። ሰሌዳው ለመጀመሪያ ጊዜ በአዲስ አበባ በመሰጠት መጀመሩንና ተገልጋዮች በተመዘገቡበት ቅደም ተከተል እንደሚወስዱ፣ በክልል ከተሞች ደግሞ በቅርቡ እንደሚጀምር ተገልጿል። ወደ ቀጣይ መረጃችን አለፍን። በሳውዲ አረቢያ 4 ኢትዮጵያውያን በሞት መቀጣታቸው ተገለጸ።
ሳዑዲ 4 ኢትዮጵያውያንን በሞት የቀጣች ሲሆን የኢትዮጵያ መንግስት ደግሞ ከ1600 በላይ ሰዎች ምህረት እንዲደረግላቸው ማድረጉን አስታውቋል። ሳዑዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታስታውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 2018 ዓ.ም በናጅራት ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስቴሩ በመግለጫው አመልክቷል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳዑዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑን በመግለጫው ላይ ተጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳዑዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂዩማን ራይትስ ዎች የሳዑዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን ገልጾ ነበር። የመብት ተሟጋቹ ከመርፈሩ በፊት የሳዑዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀሩ ጥሪ አቅርቦ ነበር። ሂዩማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳዑዲ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከነዚህም መካከል በርካታ ኢትዮጵያውያን ስደተኞች በሞት መቀጣታቸውን ቢቢሲ የአማርኛው ድረገጽ ባሰራጨው ዘገባ አስታውቋል። ወደ ቀጣይ መረጃችን አለፍን። በትግራይ ክልል የህወሓት ቡድን በሞት የሚያስቀጡና ለየት ያሉ ህጎችን ማውጣቱን አስታወቀ። በሚሊዮን የሚቆጠር የትግራይ ወጣትን በጦርነት ማግዶ ያስጨረሰውና አሁንም በርካታ ወጣቶችን ከተለያዩ ቦታዎች በጉልበት እየወሰደ ወደ ጦርነት ለማስገባት እያሰለጠነ የሚገኘው የህወሓት ቡድን በሞት የሚያስቀጣ ህግን በራሱ መንገድ ማውጣቱ ተሰምቷል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸው ከመደበኛው የክልሉ ወይንም ደግሞ የፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎች መያዙ ተገልጿል። የመጀመሪያው አስገዳጅ ብሔራዊ ጥሪ ሲሆን እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። ይህንን ያልተቀበለ የትግራይ ወጣትም ከ100 ሺህ እስከ 500 ሺህ ተቀጦ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። ሌላው ደግሞ የሰራዊቱን ወይንም ደግሞ የመንግስትን እንቅስቃሴ ያጋለጠ ህገወጥ የጦር መሳሪያዎችን የያዘ ጥይት ወይንም ደግሞ ርችት የተኮሰ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። በሞት ከሚያስቀጡ ህጎች መካከልም አንዱ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና ሚስጥር ማሽሎክ ከእድሜ ልክ እስራት እስከ ሞት ቅጣት እንደሚያስቀጣ ተገልጿል። ሌላው በሞት የሚያስቀጣው ህግ ደግሞ በህዝቡ ላይ አለመረጋጋት የሚፈጥር በመንግስታዊ ስርዓቱና በባለስልጣናት ላይ በትግራይ ሰራዊት ላይ ጉዳት ማድረስ በሞት እንደሚያስቀጣ ገልጿል።